ዘመናዊ ስኬት ስንል እንግዲህ በአሁን ጊዜ ላይ ሁላችንም ወጣቶች በሚባል ደረጃ ውስጥ አንድ ጭንቀት አለብን ወይም ደግሞ ከአንድ በላይ ጭንቀቶች አሉብን። ሌላ ጎንዮሽ ገቢ ያስፈልጋቸዋል። ከአሁኑ ያልጣልነው መሰረት የዛኔ ትልቅ ሆኖ ሊያገለግለን አይችልም። ሰላም እንዴት ናችሁ? ቃላ እባላለሁ። እንግዲህ የራሴን ዩቲዩብ ቻናል ከፍቻለሁ። ከአሁን በኋላ ኮንሲስተንስ የሆነ ዩቲዩብ ቪዲዮ ልለቅላችሁ ፈልጋለሁ። እናንተም አበረታቱኝ። እንግዲህ ጀማሪ ነኝ፣ የተለያዩ ስህተቶች ሊኖሩ ይችላሉ። እናንተም ይህን አይታችሁ ዩቲዩብ መጀመር ትችላላችሁ። 5 ወሳኝ ነገሮች ለወጣቶች እኔ ያሰብኳቸውን ሪሰርች የተደረገባቸውን ነገሮች ነው የምነግራችሁ። ዘመናዊ ስኬት ስንል እንግዲህ በአሁን ጊዜ ላይ ሁላችንም ወጣቶች በሚባል ደረጃ ውስጥ አንድ ጭንቀት አለብን ወይም ደግሞ ከአንድ በላይ ጭንቀቶች አሉብን። እነዛም ሊሆን የሚችለው በእርግጠኝነት ፋይናንስ ወይ ጤና ወይ የወደፊት ደግሞ እቅዳችን ነው። እነዚህ ብቻ ሳይሆኑ በጣም ብዙ እቅዶች ሊኖሩን ይችላሉ፣ ብዙ ጭንቀቶች ሊኖሩን ይችላሉ። ነገር ግን ከነዛ ውስጥ 5 ጠቅለል አድርጌ ልነግራችሁ የሚፈልጋቸው ነገሮች አሉ። በመጀመሪያ ወሳኙ ነገር የጎንዮሽ ገቢ። የጎንዮሽ ገቢ ሊኖራችሁ ይገባል። በቃ የጎንዮሽ ማለት ተቀጥራችሁም እየሰራችሁ ሆነ ለብቻችሁ ሌላ ስራ አነስተኛ ስራ እየሰራችሁ ከሆነ ሌላ ጎንዮሽ ገቢ ያስፈልጋችኋል። ይህ ለምንድን ነው ብትሉ ወደፊት ከፍ እያልን በመጣን ጊዜ ተቀጣሪ ከሆን 1500 2000 ብር ነው ለውጥ የሚኖረው በህይወታችን። ነገር ግን የራሳችንን ስራ እየሰራን ከመጣን ወይም ደግሞ በጎንዮሽ ሌላ ገቢ ካለን ወደፊት ኑሮ ከባድ እየሆነ በሚመጣበት ሰዓት ላይ አይከብደንም ማለት ነው። ስለዚህ አንድ ስራ ላይ ስታክ አድርጋችሁ በቃ ያቺን ስራ ጨርሻለሁ ብላችሁ ከዛ በኋላ ያለውን ጊዜ ለሌላ ስራ ነው እንጂ መዋል ያለባችሁ ለመዝናናት ገንዘብ ለማውጣት ማድረግ በፍጹም የለባችሁ። ካሁኑ ያልጣልነው መሰረት የዛኔ ትልቅ ሆኖ ሊያገለግለን አይችልም። ሰዎች እንደሚኖሩት እኛ ተመኝተን እንቀራለን ማለት ነው። በሁለተኛ ደረጃና በጣም ወሳኝ ነው ብዬ የማስበው የአእምሮ ጤናና ጽናት። ጽናት ማለት እንግዲህ ሳክሪፋይስ በሚለው መውሰድ እንችላለን ወይም ደግሞ መስዋዕትነት በሚል መውሰድ እንችላለን። ያ ምንድን ነው? በህይወታችን ጓደኛችን፣ ቤተሰባችን፣ የስራ ባልደረባችን የሚያደርገው ነገር እኛ ግን የማናደርገው ነገር ሊኖሩ ይገባል ካሁን በኋላ ማለት ነው። ለምሳሌ ጓደኞቻችን የሚዝናኑ ከሆነ ትርፍ ጊዜያቸውን በመዝናናት ገንዘብ በማውጣት የሚያሳልፉት ከሆነ እኛ እንደዛ መሆን የለብንም። ልንጸና ይገባል። በስራችን፣ በአላማችን፣ በህይወታችን ጽናት ውስጥ ልንገባ። ምክንያቱም ሙሉ ለሙሉ አንደሰት አንዝናና እያልኩ ሳይሆን በጣም በትንሽ ጊዜ በቃ ጊዜ ሰተነው በሳምንት ውስጥ የሆነ 1 ሰዓት 2 ሰዓት 3 ሰዓት ጊዜ ሰተን መስራት አለብን፣ ጽናት ለሚባለው ነገር ማለት ነው። ምክንያቱም ጽናት ካሌለ ለወደፊት ካሁን ጀምረን ካልሰራን ምንም አይነት ማንም በቃ ወይ ሌባ ካልሆን ወይ ደግሞ ቤተሰብ ደህና ቤተሰብ ካሌለ ምንም አይነት ለውጥ ልናመጣ አንችልም፣ ሃርድ ወርከን ካልሆንም በስተቀር። በተለያዩ ሶሻል ሚዲያዎች ዲስትራክት ከመሆን ዩቲዩብ ገብተን ቲክቶክ ገብተን ቴሌግራም ገብተን ፌስቡክ ራሳችን ቢዚ አድርገን አይምሯችን አንድ ነገር ላይ ሴትል ሆኖ እንዳይቆም ካደረግን ህይወታችን ወይም ደግሞ አይምሯችን እየተጠበቀልን ስለማይሄድ አንድ ነገር ላይ ፎከስ ሆነን መስራት በጣም ይከብደናል። አንድ ነገር ላይ ማስታወስ ራሱ የሆነን ነገር ሊከብደን ይችላል። በቃ ረጅም ነገሮችን ማድረግ ይከብደናል። ፔጅ መጽሐፍ አንድ ገጽ 2 ገጽ 3 ገጽ ለማንበብ እንኳን በጣም ይከብደናል አይምሯችን ዲስትራክት ከሆነ። በሶስተኛ ደረጃ ደግሞ የማስቀምጥላችሁ የፋይናንስ እውቀት። ገንዘብን እንዴት ብለን መጠቀም አለብን፣ ገንዘብን እንዴት ብለን እኛ ጋር ማቆየት አለብን። በዚህ በባንኪንግ ኢንዱስትሪ እኔም ስላለሁበት 2 አይነት ዘዴ አለ። ከስተመራችን ገንዘቡን እንዲያቆይ እኛ ጋር የምናደርግበት መንገድ። አንደኛ ሁሉም የሚያውቀው ነው፣ ገንዘብ በመሰብሰብ ሌላ እንዲያመጣ ከተለያዩ ድርጅቶችና ከተለያዩ ባንኮች ያሉትን ገንዘቦች በሙሉ እንዲያመጣ በማድረግ ነው። ሁለተኛው ደግሞ እናንተ ማታውቁት ገንዘቡ እንዳይወጣ በማድረግ ነው። ወይም ደግሞ እሱ ያለው ገንዘብ ከኛ ባንክ እንዳይወጣ በማድረግ ለምሳሌ ረጅም ጊዜ ቀጠሮ በመስጠት ያ ቴክኒካሊ የሚደረግ ነገር ነው። ቴክኒካሊ ስላችሁ በማስገደድ ግዴታ በማድረግ ሳይሆን ተለማምጦ ያን ሰውዬ እንዲህ ብታደርግ እንዲህ ነው፣ እንዲህ ብታደርግ እንዲህ ነው በሚል ማቆየት። እኛም በህይወታችን ያሉንን ገንዘቦች ወይም ደግሞ ደሞዛችንን የምንሰራውን ነገር ማቆየት አለብን። ወጫችንን ቀንሰን ገቢያችንን ከፍ ካላደረግን፣ ፋይናንስ ላይ ያለንን እውቀት ከፍ ካላደረግን ገንዘብ አያያዛችን
ዝቅ እያለ ነው የሚመጣው። በአራተኛ ደረጃ ላይ ደግሞ የምናየው ተግባራዊ የቴክኖሎጂ አጠቃቀም። ለምሳሌ ለምሳሌ አሁን ገና በቅርቡ ነው ዩቲዩብ የጀመርኩት። በጣም ገና ጀማሪ የሚባል ሰው ነኝ እና ቴክኖሎጂን እንዴት መጠቀም እንዳለብኝ እየሞከርኩ ነው ያለሁት ማለት ነው። ቲክቶክ ላይ መስራት ፈልጋለሁ፣ ዩቲዩብ ላይ መስራት ፈልጋለሁ፣ ፌስቡክ ላይ አንዳንድ ጽሁፎችን መጻፍ ፈልጋለሁ፣ ቴክኖሎጂዎችን መጠቀም ፈልጋለሁ። ምክንያቱም አሁን ላይ ያለው ነገር አርቲፊሻል ኢንተለጀንስ እየመጣ ሁሉም ነገሮች በኦንላይን እየሆኑ ናቸው እና የሚመጡት ቴክኖሎጂ ላይ ያለንን እውቀት ሰፋ ማድረግ አለብን። በአምስተኛ እና የመጨረሻው ብዬ የምነግራችሁ ደግሞ የግል ስብዕናን ግንባታ። ያ ማለት ነው ፐርሰናሊቲን መገንባት ወይዘር በቲክቶክ በሶሻል ሚዲያ ሊሆን ይችላል፣ ወይም ደግሞ ኖርማሊ ባለን ከሰዎች ጋር ባለን ግንኙነት ሊሆን ይችላል። ራሳችንን የሆነ ፐርሰናሊቲ መስጠት። ይሄ የተዘበራረቀ ፐርሰናሊቲ ትናንት ሃይማኖተኛ፣ ዛሬ ሱሰኛ፣ ከነገ ወዲያ የሆነ መሆን ሳይሆን ወጥ የሆነ አንድ ቋሚ የሆነ ነገር ራሳችንን አዳብት ማድረግ። ካለበለዚያ ሰው እከሌ እኮ ይሄ ነው እንትና እኮ ይሄ ነው ብሎ እንዳይተማመን ያደርጋል። ትናንት ስራ ሰርተን ትናንት ሃይማኖተኛ ሆነ ዛሬ ደግሞ መጠጥ ጠጥተን ወይ ደግሞ ዋቴቨር መጥፎ የሆኑ ነገሮችን ሰርተን ከታየን ያ ፐርሰናሊቲያችን ማህበራዊ ስብዕና ግንባታችን ላይ ዝቅ ያለ ነገር ያመጣል ማለት ነው።